ለማንኛውም ግን አስተምህሩ ላይ እንደዚህ ማድረግ እችላለሁ ካልክ በዚህ ደረጃ እንደው የድፍረት ንግግር መናገር የምትችል ከሆነ የውይይት ጥሪ ላቅርብ። እንግዲህ ያው እኔ ውይይት ላይ እንኳን አሁን ላይ ያን ያህል አይደለሁም። ያው ከዲቤት ነክ ነገሮች ራቅ ብያለሁ። ግን ያው ሙስሊም ወንድሞችም ጆሮ እንደሚሰጡ ስለሰማሁኝ ስላየሁኝ ምን እናድርግ እንደው ይሄ እናንተ የነብይ መሐመድን ምናምን እንደነዚህ አይነት ነገሮች እንዲነሳባችሁ ስለማትፈልጉ እነሱ አንድ ጊዜ ይቀመጡና ነው ይሄው በእኛው ርዕሱና እንወያይ። ኢየሱስ ጌታ ወይም አምላክ ወይም ፈጣሪ ነው ወይስ አይደለም በሚለው እኔ እናንተ ብንወያይ ወዳጅ። ከዛ ቀጥለን እናደርጋለን ስለ ስቅለቱ፣ ሞቱ፣ ትንሳኤው እያልን ደግሞ የምንሄድ ይሆናል ጌታ ይፈቅድልን እንዳለ በራሳችን ርዕስ ማለት ነው። እንደዛ እናደርጋለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ይሄንን ዲቤት ተቀብለህ ይሄ ኡስታዝ ከዚህ ልጅ ጋር ከአኬ ጋር ዲቤቱን ካረክ ቀጥታ በማረግ ብቻ ማለት አድርገ እሱን እንደው አትርታ ችግር አርገ እንደው ትንሽ ቻሌንጅ ካረከው ራሱ እኔ ቀጥታ ሙስሊም ሆናለሁ። በቃ እቺን ብቻ ነው የምፈልገው።